ሰላም ውድ የቻናሎቼ ቤተሰቦች እንደምን ናችሁ? ይህ አስገራሚ እውነታዎች የሚነገርበት ቻናል ነው። አስገራሚ እውነተኛ ነገሮችን ለመስማት ለማወቅ ከፈለጉ ይህንን ቻናል ሰብስክራይብ፣ ላይክ እና የተለቀቁ ቪዲዮዎች ቶሎ እንዲደርሱ የደወል ምልክቷን መጫን አይርሱ። ወደ ዛሬው እውነተኛና አስገራሚ ነገሮች እንለፍ። ስለ ተኩላዎች፣ ስለ ወልቨሪንስ 25 የዱር እውነታዎች በጭራሽ አያውቁምን? ተኩላዎች በጣም ደፋር ከመሆናቸው የተነሳ ተራቸውን ሳይጠብቁ እንደ ተኩላ ድብ እናት የተራራ አንበሶች ካሉ ትላልቅ አዳኞች ምግብ ይሰርቃሉ። በዛፎችና በድንጋይ የተከበበ በረዷማ የደን ወለል ላይ የቆመ ተኩላዎች ከማርቨል ገጸ ባህሪ ጋር ስም ሊጋሩ ይችላሉ። ነገር ግን እውነተኞች እንስሳት በራሳቸው አስደናቂ ናቸው። እነሱ ትናንሽ ድቦች ይመስላሉ፣ ግን በምድር ላይ ለአንዳንድ በጣም አስቸጋሪ አካባቢዎች የተገነቡ ናቸው። ከከባድ ቅዝቃዜ እንዲድኑ የሚያግዙ አጠቃላይ መላመድ። በጣም ልዩ የሚያደርጋቸው ምን እንደሆነ ለማወቅ ጓጉተው ከሆነ ሊያውቁስ የሚገባ 25 የዱር ወልቨሪን እውነታዎች እነዚህ ናቸው። በመጀመሪያ እርስዎ ከሚያስቡት በተቃራኒ ተኩላዎች ከውሻ ቤተሰብ ካንዲዳ ከሚባሉት ተኩላዎች ጋር በቅርብ የተሳሰሩ አይደሉም። ወልቨሪኖች ሙስሊድስ በመባል የሚታወቁት የዊዝል ቤተሰብ ትልቁ አባላት ናቸው። ያም ማለት ከዊዝል ኦተርስ፣ ባጃጆች እና ፖላኬቶች ጋር በቅርበት የተሳሰሩ ናቸው። በተለምዶ በአማካኝ ውሻ መጠን አዋቂ ወንድ ተኩላዎች እስከ 40 ፓውንድ ወይንም 18 ኪሎ ግራም ይመዝናሉ። አዋቂ ሴቶች ደግሞ እስከ 26 ፓውንድ ወይንም 11.8 ኪሎ ግራም ሊመዝኑ ይችላሉ። ተኩላዎች የሚለው ሳይንሳዊ ስም ጉሎ ሲሆን በላቲን ከሚለው ሆዳምነት የተገኘ ነው። ተኩላዎች በአላስካ፣ በካናዳ፣ በስካንዲኔቪያ እና በሳይቤሪያ በሰሜናዊው ንፍቀ ክበብ ርቀው በሚገኙ በረሃማ አካባቢዎች ይንከራተታሉ። ሌሎች አዳኞች ለመርገጥ በሚደፍሩባቸው ደኖች፣ አልፓይን፣ ታንድራ እና ተራራማ አካባቢዎች ይበቅላሉ። ለቅዝቃዜ አየር ሁኔታ በደንብ የተላመዱ ናቸው። ጥቅጥቅ ያለ ዘይት ያለው ፀጉር እንዲሞቁ እና ውርንጭን የሚከላከሉ እና በበረዶ ላይ ለመራመድ ሰፊ መዳፎች አላቸው። ተኩላዎች ስጋን እና እጽዋትን የሚበሉ ሁሉን ቻይ ሲሆኑ አመጋገባቸው በዋናነት የሚቃኙትን የሞቱ አስክሬኖችን ያካትታል። አንዳንድ ጊዜ ተራቸውን አይጠብቁም እና እንደ ተኩላ ድብ እና የተራራ አንበሶች ካሉ ትላልቅ አዳኞች ምግብ ይሰርቃሉ። ተኩላዎች በጣም ጥሩ አዳኞች ናቸው እና አዳኞችን በሚያሳድዱበት ጊዜ በሰዓት እስከ 30 ማይል ወይም በሰዓት 48 ኪሎ ሜትር ፍጥነት ሊደርሱ ይችላሉ። በመሬት ላይ ብቻ ፈጣን አይደሉም፣ ነገር ግን ጥሩ ዋናተኞች እና ምርጥ ዳገቶች ምግባቸውን የሰረቁ አዳኞችን ለማምለጥ የሚረዱ ችሎታዎች ናቸው። ወልወሎች ብዙውን ጊዜ በምሽት ብቻቸውን ለማደን ይሄዳሉ፣ ነገር ግን በቀን ውስጥም ንቁ ናቸው። ወንድ ተኩላዎች እጅግ በጣም ብዙ ግዛቶች ናቸው እና ሌሎች ወንዶች በጠንካራ ጠረናቸው ያስወግዳሉ። ግዛቶቻቸው ከ200 እስከ 770 ስኩዌር ማይል ከ500 እስከ 2000 ስኩዌር ኪሎ ሜትር ሊደርስ እንደሚችል ግምት ውስጥ በማስገባት በጣም ጥሩ ውጤት ያስገኛል። የሴት ተኩላዎች ሁኔታው ተስማሚ እስኪሆን ድረስ ከተጋቡ በኋላ እርግዝናን ሊያዘገዩ ይችላሉ።
ይህ ሂደት ዘግይቶ መትከል ተብሎ የሚጠራ ሲሆን እስከ 4 ወይም 5 ወራት መዘግየቶችን ይፈቅዳሉ። ከተተከለ በኋላ ለሴት ተክሎች እርግዝና በአንጻራዊ ሁኔታ አጭር ነው። ከ30 እስከ 50 ቀናት ይቆያል። ኪትስ በተለምዶ የሚወለዱት በጥር ወይም በሚያዝያ መካከል ነው። ብዙ ጊዜ በክረምት መጨረሻ ላይ ነው። ወጣት ተክሎች ኪት ይባላሉ እና አብዛኛውን ጊዜ ራሳቸውን ችለው ከመውጣታቸው በፊት ከእናቶቻቸው ጋር ለ1 ዓመት ይቆያሉ። እድሜያቸው ከ2 እስከ 3 ዓመት አካባቢ ነው። ሴት ተክሎች በአንድ ጊዜ ከ1 እስከ 6 ኪት ሊኖራቸው ይችላል። በአማካኝ 2 ወይም 3። ነፍሰ ጡር ተክሎች ሊወልዱ ሲቃረቡ በረዶ ውስጥ ዘልቀው በመግባት ዋሻ ያዘጋጃሉ። እነዚህ ዋሻዎች 15 ጫማ ጥልቀት ያላቸው ዋሻዎች ሊኖራቸው ይችላል። ተክሎች አይፈሩም እናም መጠናቸው 10 እጥፍ እንስሳትን በማደን ይታወቃሉ። እንደ ሙስና፣ ካሪቦ፣ ስኳንክ ድቦች የሚል ቅጽል ስም ተሰጥቷቸዋል። ምክንያቱም የኋላ ጫፎቻቸው ላይ ካለው እጢቻቸው ላይ የሚሸት ሽታ ስለሚለቁ ግዛታቸውን ለመለየትና የትዳር ጓደኛን ለመሳብ ይጠቀሙበታል። ተክሎች የተትረፈረፈ ምግብ ሲኖራቸው ለበለጠ ጊዜ ያከማቻሉ። እንደ ማቀዝቀዣ ወይም ማቀዝቀዣ በበረዶ ውስጥ ይቀብሩታል። ተክሎች ልዩ የማሽተት ስሜት አላቸው እና ከ20 ጫማ በረዶ በታች የተቀበሩ አስክሬኖችን ለማግኘት ሊጠቀሙበት ይችላሉ። በዱር ውስጥ አዳኞች እና የሰው ስጋቶች ሲጋፈጡ ተክሎች በአማካኝ ለ10 ዓመታት ብቻ ይኖራሉ። በግዛት ውስጥ እስከ 17 ዓመት ሊኖሩ ይችላሉ። እንደ ማርቨል ገጸ ባህሪ እውነተኛ የዎልቨሪን ጥፍሮች ሙሉ በሙሉ ወደ ኋላ አይመለሱም። ወንድ ተክሎች ከብዙ ሴቶች ጋር በሕይወት ዘመናቸው ይጣመራሉ፣ ነገር ግን አይንጠለጠሉም። ይልቁንስ የራሳቸው ግዛት አላቸው እና በየጊዜው ኪሳቸውን ብቻ ይፈትሹ። ተክሎች በ90 ዲግሪ የሚሽከረከር ልዩ የላይኛው መንጋጋ አላቸው። ይህም ስጋን በቀላሉ ለመቅደድ ያስችላቸዋል። ከዚህ የሚወሰድ ነገር ካለ ልክ እንደ ኮሚክው ሁሉ ከተፈጥሮ እጅግ አስደናቂ ከሆኑት መካከል አንዱ የሆኑት ተክሎች ናቸው። ጠንካሮች ብቻ ሳይሆኑ ጎበዝ፣ አካባቢያቸውን ለጥቅማቸው መጠቀም የሚችሉ ናቸው። ብቸኝነት እና ፍርሃት የሌላቸው ተክሎች ዱርን ለመቆጣጠር ጥቅል እንደሚያስፈልጉ ማረጋገጫዎች ናቸው። የዛሬው ቪዲዮ ይህንን ይመስላል። ሌላና አዳዲስ አስገራሚ ነገሮችንና ለማወቅ ከፈለጉ ይህንን ቻናል ሰብስክራይብ፣ ላይክ፣ የደውል ምልክቷንም መጫን እንዳይረሱ።